በአንዱ ማለዳ የባንጉይ ከተማን ያጥለቀለቁት ሰልፈኞች ጥያቄያቸው ፓርላማ ይቀየርልን፣ የመጻፍና የመናገር መብት ይከበርልን የሚል አልነበረም። የዜጎች እኩልነት ይታወጅ፣ የጾታ መድሎ ይቁም የሚልም አልነበረም። ድምፃቸው ጮክ ብሎ የሚሰማ ከጩኸታቸውን ብዛት የደም ስራቸው ሲገታተር የሚታይም አልነበሩም። ስጋው ባለቀ አንገታቸው ላይ የሚገታተር የደም ስር ሊታይ አይችልም። ከተዳከመው አካላቸው ከዛለው አንደበታቸው የሚወጣ ትኩስ መፈክርም የለም። ሰልፈኞቹን ለአደባባይ ያወጣቸው ረሃብ ነው። የምግብ ዘር ካገኙ ቀናትን ያስቆጠሩ ረሃብ ያደከማቸው ጠኔ ያገረጣቸው ምስኪኖች ብንሰማ ብለው ሰልፍ ወጡ። የሚላስ የሚቀመስ ሰጥታችሁን ነፍሳችሁን አትርፉ ያሉ ሰልፈኞች ናቸው። ግን ለተራቡት አንጀቶች የቀረበው ቡሽሚት ወይም ካሳቫ የተባሉት የአገሪቱ የተለምዶ ምግቦች አይደሉም። ተከታትሎ የሚተኮስ የጥይቱ እርምታ ከቦ የሚቀጠቅጥ ወታደር ተላከላቸው። በመደዳ ተረፈረፉ። ተራብን ያሉ አንጀቶች እስከ ዘላለም ተቀጠፉ። ረሃብ ገፍቶ ከቤት ወደ አደባባይ ለሰልፍ ያስወጣቸው ነፍሶች እንዳይመለሱ ተደርገው ተሸኙ። ይህንን ትዕዛዝ የሰጠው የአገሪቱ የማዕከላዊ አፍሪካ ሪፐብሊክ ፕሬዝዳንት በራሱ አገላለጽ የማዕከላዊ አፍሪካ መሳፍንታዊ ምድር ንጉሠ ነገሥት ጄን ቦዴል ቦካሳ ቀዳማዊ ነው። ለተጠሙ ጎሮሮች ጥይት፣ ለተራቡ አንጀቶች መድፍ፣ ለታረዙ ገላዎች ታንክ ማሰማራት የሚታወቅበት ተግባሩ ይህ ብቻ አልነበረም። ቦካሳ ሰው ሲገድል ቆሞ የመመልከት ሱስ የነበረበት ርኅራሄ የለሽ ሰውም ነበር። ዛሬ ከዚህ አፍሪቃዊ አምባገነን ጋር ከዚህ የሰውን ስጋ ጠብሶ በልቷል ተብሎ ከተጻፈለት የአህጉራችን ጨካኝ ሰው ጋር ቆይታ እናደርጋለን። የአጎቱን መንግስት ፈንቅሎ እርካቡንም መንበሩንም ከያዘ በኋላ እጆቹን በደም ስላጨቀየው ሰው ገና በሕፃንነቴ ንጉሥ እንደምሆን አውቅ ነበር ብሎ ቃሉ ይፈጸም ዘንድ ንግስና እንደፍቻለሁ ሲል በአገሪቱ ቴሌቪዥን ስለተናገረው ስለዚህ ሰው ጥቂት እንነጋገራለን። በሰፈረው ቁና ስለተሰፈረው ስለዚህ ሰው፣ የወጣበት መሰላል ስለከዳችው ስለ ቦካሳ፣ የፈነቀላቸው ስለፈነቀሉት ቦካሳ፣ ከ60 በላይ ሚስቶችና ቁባቶች ስለነበሩት ስለዚያ ፕሬዚዳንት፣ ስለ ፍቅር ሲል 7 ዓመታትን እስር ቤት ስለወረደው ጄን ቦዴል ቦካሳ፣ ሃይማኖቱን ደጋግሞ ስለቀየረው ስለዚህ ሰው ጥቂት እንላለን። አብራችሁን ቆዩ። እንዲህ ባለ መልኩ የሚጨበጨብለት ቦካሳ እንዲህ ላለ ሞገስ የበቃው የአጎቱን መንግስት ፈንቅሎ ነበር። አጎቱና የማዕከላዊ አፍሪካ ፕሬዝዳንት የነበሩት ዴቪድ ዳኮ ዘመዴ ነው፣ ክፉ አያስብም፣ ቤተሰቤ ነው፣ አይጨክንም ብለው የአገሪቱን ጦር ኤታማዦር ሹም ሆኖ እንዲመራው አደረጉት። ከዚያ በፊት ለፈረንሳይ መንግስት በሁለተኛው የዓለም ጦርነትም ሆነ በሌሎቹ አውደ ውጊያዎች ዘምቷል። 23 ዓመታትን በወታደርነት ባገለገላት ፈረንሳይ ወልዶ ከብዶ መኖርም ጀምሮ ነበር። ግን የትውልድ አገሩ ማዕከላዊ አፍሪካ